ስሜ አብነት ይባላል። እነሱ ደግሞ ጓደኞቼ ናቸው። ስዩሜ፣ ዳኒና እኔ ሶስታችንም በማደጎ ቤት ነው ከልጅነታችን ጀምሮ አብረን ያደግነው። ወላጅ፣ ዘመድ፣ እህት፣ ወንድም፣ ጎረቤት የሚባል ነገር የለንም። እነዚህ ነገሮች ለእኛ ልክ በሰማይ ላይ እንዳለች ላም በተረት ነው የምናውቃቸው። መተሳሰብ፣ መከባበርና መተዛዘን ያለበት። ሰርፕራይዝ! ይህ የመመረቂያ ሱፍ ነው። ቆይ ገንዘብ ከየት አመጣ? ይኸውላችሁ ቀድሜ ያዘጋጁት ነበር። ስትመረቁ ለአንዳንድ ነገር ሆናችኋል። ነው ምን ያስፈልጋል? አሁን ሱፍ መግዛት ለአንድ ቀን ወይ ይህን ያህል ወጪ ማውጣት አግባብ አይደለም። አብዬ ደግሞ አታካብድ። በዛ ላይ ምንም ይሁን ከሰው አንሳችሁ እንድታዩ አይፈልግም። እና ደግሞ የእናንተ መመረቅ የኔ መመረቅ ነው። ደስ ይላችሁ ብዬ እኮ አሁን ላይ ሁላችንም ከማሳደጊያ ወጥተን አንድ ሰፋ ያለች ቤት ተከራይተን እየኖርን ነው። እኔ ከዩኒቨርሲቲ በፖለቲካል ሳይንስ፣ ስዩሜ ደግሞ በአርኪኦሎጂ ተመርቀናል። ዳኒ ሁላችንም ታናሽ ነው። 10ኛ ክፍል እያለ ውጤት ስላልመጣለት ጥገና ተምሮ ከማዳሙ የመጨረሻውን ድጎማ ተቀብሎ ሞባይል ቤትና አክሰሰሪ እየሰራ ይኖር ነበር። አሁን እኛ ተቀላቅለነዋል። የእኛም ድጎማ ሰሞኑን ይገባል። ግን ምን እንደምንሰራ ፕላን የለንም። በቃ ለ20 ምናምን ዓመት ያደግንበት ግቢ ባዳ ሊያደርገን ነው ማለት ነው እንዴ? አሁን እንኳን ስትሄድ እኮ የሚያውቁ እራሱ አይመስላችሁም። እኔ ግን ይኸውላችሁ እነ ማዳም በዚህ ብር ብቻ ተንቀሳቀሱ ብለው የሚተውን አይመስለንም። ይምሳሌ ስዩሜ አንድ ቀን እንኳን ዞር ብለው አያዩ። በቃ ኑሮ ተጀመረ በለኛ እልሃለሁ። እኔ ብቻዬን ወጥቼ እንዴት እንደተሰቃየው እኔ ነኝ የማውቀው። ከማህበረሰቡ ጋር እንዴት ልግባባ? እኛ ስድለኛ ነን፣ አንቺ ቀድመሽ ለምደሽዋል። ታስተምሪናለሽ። ስዩሜ በቃ ሰዓት ደረሰ። እኔ የቀጠርኩ ሰው አለ። ምን ልታደርግ ነው? ዛሬ ማን ነው የሚከፍለው? አሁንማ አበዛው፣ በእውነት አበዛሽ። ይኸውልህ ትምህርቱ ከዚህ ይጀምራል። አሁን እናንተ የተሰጣችሁ ገንዘብ የመስሪያ ብር እንጂ የመዝናኛ አይደለም። ባይሆን ሰርታችሁ ስታተርፉ ትጋብዙኛላችሁ። ማነሽም አይሳብ አይደል? ፊታውራሪ የቀደሙት ምሳሌዎች ናቸው። አዎ 200 ብር ወሰድ። እኛ ጋር ያንተ የኔ የሚባል ነገር የለም። እንደኛ ነው የምናስበው፣ እንደኛ ነው የምንሰራው። በጣም እንተሳሰባለን። አንዳችን ያለ አንዳችን ምንም እንደሆነ ለራሳችን ቃል ገብተናል። የራሳችን መተዳደሪያ ደንብ አውጥተናል። ይሄ እኮ ነው በእናትህ ያያል ማለት እንዴ አቢ አይገርምም? ማነው ዛሬ መጨረሻ ላይ የወጣው? እኔ አይደለሁም። እኔ ነኝ፣ ግን ቀጠሮ ረፍዶብኝ ስለነበር ነው። አይደለ? አዎ ይኸውልህ ስዩሜ፣ ህግ ነው። አሁን ከሁለት አንዳችን እነጋ አጥፍተን ብንገኝ መቀጣታችን አይደለም? እና ይቅርታ ብንጠይቅ ልንማር ማን ይሰማል? ስዩሜ በቃ ቅጡኝ። ምንድን ነው ምግብ ስራ እንዳንለው ጠግበን አለ አይደል? አቢ ምግብ አይደለም። የሰው ልጅ ይኸውልህ ከስተቱ እንዲማር መቀጣት ያለበት ምንድን ነው? የማይወደውን ነገር ግባል። ስለዚህ ስዩሜ የማይወደው ምንድን ነው? ስፖርት። እንዴ 20 ኩሻፕ ነው እዚሁ ላጥ። እኔ ስፖርት እንደማልወድ እያወቃችሁ እንደዚህ አይነት ቅጣት አለ? አቤ
እንደውም ዛሬ እየዘፈነ ነው መቀጣት ያለበት። ባይሆን ምን የሚለውን ዘፈን ይዘፈንልን? የት ሄዱ ሰንበሬ? ትላንትም እቀጣለሁ፣ ዛሬም እቀጣለሁ፣ ወዲያም እቀጣለሁ የሚለው እኛ ለመቁጠር ዝግጁ ነን። ጠበብ እጅን ጠበብ። ስዩሜ ትክክል። እጅን ጠበብ አድርግ። አንድ ዝቅ፣ 2 ወረድ በለ፣ 3 4 በዘራራ በቃ መጥራት ረሳ። እሺ ያባ ቦነስ ቦነስ። እሺ ውረድ። ይኸው አንድ ሲቀረኝ እኮ 8 ቁጥር የታለች? አንተ ደግሞ በቃ ሁሌ ለአንድ ሰው ነው የምትረተው አይደል? ዳዳዳይ ቦነስ ነው። 2 ብርጭቆ ላፍ አድርግ። ይሄኔ ጨዋታው በዋውንልህ እንጂ በድራፍት ቢሆን ኖሮ 10ን ተሸንፍ ነበር። ጨምርለት። አረ እባክህ ዞር በል። አቃተኝ። ጠጣልኝ። ጠጣልኝ? ከሆነ አንተ እኮ አልተሸነፍም አልጠጣም አይደል? ምን ችግር አለው ብትጠጣ? አሸንፌም ቅጣቱንም አግዤ ይሆናል። ንገረኝ። እሺ ስሜ ታውቀዋለህ አይደል? አልቃሽ ነው። በቃ ጠጣለት። ምን ችግር አለው? አንተ አልተሸነፍክ እስካሁን። ብትጠጣልኝ ምን ትሆናለህ? ውሃ መድኃኒት ነው። ጠጣ። ሳብ 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 ሳብ። በቃ እንዲህ አንተ ወዴ ሊፈነዳ እኮ ነው። ምንድን ነው? ከሊዲያ ጋር ቀጠሮ። ሊዲያ ነቻ ማኔጅመንት ተማሪ የነበረችው። ክራሽ ቆይ ግን እንዴት በዚህ ሰዓት? እኔ ምንም አላወኩም። ደግሞ አትጩበት እባክህ፣ ተኝቷል። ቆይ እኔ የምለው ክለብ ነው እንዴ? እና ታዲያ እንደዚህ ሆነ ነው የምትሄደው? ምን ነው እንዴ አንተ? በኋላ ደግሞ ችስታ ነው ብለው ጋርዶቹ ከበር ላይ እንዳይመልሱ። እሺ። እና ምን ልለብስልህ? የዳኒ እንትን አለ ሸሚዝ ተቀምጧል። እሱን ለብሰህ ሄድ። ፍጥነው ሪፖርቱ ተበላ አልተበላ? አልተበላም። ለምን? በቃ እሷ ዝም ስትል እኔም ዝም አልኩኝ። ምናልባት ስሜት ከሌላት ብዬ እኮ ነው። አንተ በውድቅት ሌሊት የቀጠረች አብራችሁ እንደዚህ እንድትጸልዩ ነው? አይደለም እኮ መጀመሪያ ማፍቀሬን ሳነግራት ሌላ ነገር እኮ ላለማድረግ ነው። መጀመሪያ እንዳፈቀርኳት ልንገራት። አይደለም እንደሱ አይደለም። ይኸውልህ ብራዘር፣ ከአሁኑ ጠቅ ካላደረክ በኋላ እንደ አባቷም ልታይ ትችላለች። ስዬ ምን ሆናል? ከዛን ቀን በኋላ እኮ በተደጋጋሚ በደውላ ስልኬን አታነሳው። በዛ በውድቅት ሌሊት እንደዛ እየተክለፈለፍክ ሄደ ግንባሯን ስማት። በዛ ላይ የምታነሳ ይመስላል እንዴ? እና ምኗን ነበር መሳማኝ ነበረብኝ? ኧረ ጠየቀኝ አንተ። አይ ስዬ፣ ሌላ ነገር ላይ እኮ በጣም አራዳ ነሽ። እኔ ራሱ ስቀናብህ፣ ግን የቸከስ ጉዳይ አይሆንልህም። የእነሱን ጉዳይ ለኤቢ ብተውለት ይሻላል። ኧረ እንኳን ቀረችበት በእናትህ። አንተ አልገባም ነው የፈለገችው እኮ። አንተ ይህች ነገር ሲነሳ እንዴት ነው የሚያደርገው? አናደር ሞክር። አሁን ግን ያ ሁሉ ሳቅ ቀርቷል። ከአቅማችን በላይ የሆነ ነገር ገጥሞናል።
ዳኒ የኩላሊት በሽተኛ ሆኖ አልጋ ላይ ከዋለ ወራቶች ተቆጠሩ። ዳያሊሲስ ለማድረግ በሳምንት 10,000 ብር እናወጣል። አንዱ ኩላሊቱ ፌል ስላደረገ ውጭ ሄዶ ንቅለ ተከላ ማድረግ እንዳለበት ተነግሮናል። አንዳንድ ጊዜ ሳስበው ይገርመኛል። ይቺ ዓለም ለቀናዎችና ለጥሩ ሰዎች ፈጽሞ አትሆንም ብዬ አስባለሁ። ዳኒ በጣም የዋህና መልካም ልጅ ነበር። በአቅሙ ሰው መርዳት ይወዳል። ግን ሰው ሲረዳ የነበረው ልጅ የሰዎችን እርዳታ እየጠበቀ አልጋ ላይ ተኝቷል። አሁን ላይ በሳምንት ግዴታ 10,000 ብር ያስፈልገናል። ሁላችንም ተጨንቀናል። የእሱን ሱቅና እቃዎቹን ሸጠን የሁለታችንን ለመቋቋሚያ ከማደጎ የተቀበልነውን ገንዘብ ጨርሰን እንኳን ለመድኃኒት ለሚበላ ነገር ምንገዛበት አጥተናል። ወዴት እንሂድ? እናት የለን፣ አባት የለን፣ አክስት፣ አጎት ወይም የኔ የምንለው ዘመድ የለን። 3 የሰው ድሆች። መድኃኒት ለመውሰድ የግድ ምግብ መብላት። እቤት ውስጥ ደግሞ ምንም አይነት ምግብ የለም። ቆይ ወይዘሮ አስቴርን እንጠይቃቸው እንዴ? እንደዛም አይሆንም። እሷን ከምንጠይቃት ከሱቅ ዱቤ ብንወስደው የሚሻለው። ከዛ ብር ስናገኝ እንከፍላለን። እሺ በቃ ሂድና አንተ ይዘና እኔ ማሳደገ ሄጄ ማዳምን ላናግራትና የዚህን ሳምንት ብር አላገኘንም። ስለዚህ የሆነ የሚተባበረን ሰው ትፈልግ አይሻልም? ምን አለች? እባክህ ማገኝ አይመስለኝም። ካገኘው እሞክራለሁ ነው ያለችው። ምን ማለት ነው? ለልጆቹ ከሚላከው ላይ ቀንስ አትሰጠንም እንዴ? ይሄ እኮ የህይወት ጉዳይ ነው። አዎ ግን የአሁኑ ወር የልጆቹ ብር እስካሁን ባንክ ተጠቃሎ አልገባም። የሚቀጥለው ነው አንድ ላይ የሚገባው። እኛም ራሳችን ልጆቹን የምናበላው አተናል ነው ያለችኝ። ፈጣሪን ግን ምን አድርገነው ነው እንደዚህ የጨከነብን? አንተ ሳመጣ ምን አመጣለሁ? ሰውየው ገገመ። እባክህ መጀመሪያ ያለባችሁን ዕዳ ክፈሉ ብሏል። ሲወይ ወይ አንድ ሀሳብ አለኝ። ምን? ኮንዶም አለ እንዴ? ስታየው ፋርማሲ ይመስላል እንዴ? እስቲ ቀና ብለህ ተመልከት። ሱቅና ሸቀጣ ሸቀጥ ነው እኮ የሚለው። ምን ሱስ ቢሆን ሸቀጥ አይደል እንዴ? ምን ታካብዳለህ እንዴ? እስቲ ፖስፒል አለ? እሺ ንገረኝ። እሺ ሰውዬ የተግባባን አይመስለኝም። ማለት ሰውዬ ያማል። አረ በእናትህ አስቀልደኝ አንዳንዴ እንኳን እንዴ አንተ በእናትህ ልቀልድበት አስቀልደኝ። ምን ሆናል እንዴ? ይኸውልህ እንደው ማታ ዝም ብዬ ተኝቼ ሳስበው በየሱቁ እንዲህ አይነት አገልግሎቶች ቢሰጡ ማህበረሰቡን ከአባላዘር በሽታ፣ ከኤችአይቪ ኤድስ፣ ከድንገተኛ እርግዝና መከላከል ይቻላል ብዬ አስባለሁ። አሁን ለምሳሌ እሺ ያን እንትን ነው አይደል? ምንድነው ፔንሲዮን ነው አይደል? በየቀኑ ምን ያህል ሰው የሚመላለስ ይመስላል? አረ በጣም ብዙ ሰው ነው የሚመላለሰው። ሲተኛ አይደል እንደሚውለው ሰው። እንደው በግምት እስከ 70 ሰው የሚገባ ይመስለኛል። አብሶ ቅዳሜና እሑድ ስፍር ቁጥር የለውም። እንደ ህዝብ ሽንት ቤት ነው በር ላይ መሰለፍ የሚቀራቸው። ሉክ አየው አንተ እዚህ ኮንዶምና ፖስፒል መሸጥ ብትጀምር ምን ያህል ተረፋማ እንደምትሆን አስበዋል? እሺ ቆይ እዛ ፔንሲዮን ቤት እዛ አልጋ የሚያከራየው ልጅ ታውቀዋለህ አይደል? ለሱ ኮሚሽን ታስብለታለህ። በቃ ከዛ በኋላ እዛ እየሄዱ ኮንዶም አለው እያሉ ሲጠይቁት አይ ኮንዶም እንኳን እዚህ የለም እዛ ሱቅ ሄዱና ጠይቁ ብሎ ይመልሳቸዋል። የዛ ጊዜ ምን ሆንክ ማለት ነው።
ትርፋማ ሆንክ በእጥፍ ትሸጣለህ ማለት ነው። አንተ ልክ ነህ። አንዱ እሽግ 4 ፍሬ ነው የሚይዘው። ስለዚህ በፍሬ ብሸጥላቸው ይገዙኛል ማለት ነው። ኦፍ ኮርስ that's it። ምክንያቱም የቆመበት የቆመ አያዩ የሚሉ ነበር ፊት አውራሪ ደጀኔ። አዎ ኦፍ ኮርስ አልጋ የሚያስዘው እኮ ጀለሴ ነው። ታዲያ ሜዳውም ያው ፈረሱም ያው እኔ ደግሞ ያው ሰዎችን ማገዝ መርዳት ባለኝ እውቀት እንዲጠቀሙ ማድረግ ደግሞ ስለምወድ ነው። በጣም አመሰግናለሁ ወንድሜ። ምን ልቀጣ? የሰው ክሬቲቪቲ ዝም ብሎ አይወሰድም። ያው ደስ ያለን ተቀጣ። እሺ ፒስ ይመችህ። እሺ ያረጋል። በቃ ባይሽ አትጥፊ። እንዴ ቀላል ይባላል። ስማ ሰውየውን 500 ብርም ተቀብየዋለሁ። አንተ በዚህ ጭንቅላት እኮ ማለት ነው የሆነ የፖለቲካ ፓርቲ አቋቁመ ስትራቴጂ ብትነድ የመጀመሪያ ጊዜ ፓርላማ ስትገባ ጠቅላይ ሚኒስተር ነበር የሚያደርጉ። ኧረ በእናትህ አትሽወድ። አንተ ይኸውልህ ስትራቴጂ የሚነድፉት ሳይሆን ነው የሚመረጡት። ወሬኛ ትበል። ሄሎ ማዳም። አረ ችግር የለውም ማዳም፣ ለአሁኑ ብቻ ነው። ለሚቀጥለው አናስቸግርም። ችግር የለም። እሺ ምን አለች? ለአሁኑ ስፖንሰር ተገኝቷል። ትከትፈው ተገኝቶ ስፖንሰር ነው። ገና መጀመርከው። ይህ ራሱ በግድ ቆቆይ ዋጥ እሱን ወትቀልድ በምግብ ነው ተቋቋመው። መዝሙር ተበልሺ በቃኝ ዳዬ በቃኝ። ጓዶች ተው ትላለህ እንዴ? ጓዶች በጣም አድርጌ አመሰግናለሁ። ለእኔ ስትሉ ብዙ ችግሮችና መከራዎችን እያያችሁ ቆይ ምን አደረግልህ? እስኪ ምንድን ነው የምትለው? አውቃለሁ በጣም ትወዱኛላችሁ። ከዚህ በላይ ግን ራስ ወዳድ መሆን አልፈልግም። ሰርታችሁ ራሳችሁን ለመቻል የተቀበላችሁት ገንዘብ እኔን አሳከማችሁ ጨረሳችሁ። አሁንም እኔ ዲያሊስ እንዳደርግ ሰው እያስቸገራችሁና እየለመናችሁ እንደምታመጡ አውቃለሁ። ከአሁን በኋላ ግን ሁሉም ነገር ይበቃል። እኔ የፈጠረኝ አምላክ ከዚህ በኋላ እንደፈለገ ያድርገኝ። ስዩሜ ከአሁን በኋላ ማንንም ማስቸገር አልፈልግም። ምንድን ነው የምትለው ዳኔ? ቆይ እኛ እንደዚህ የምንባባል ሰዎች ነን? ንገረኝ። ነን ወይ? ዳይ እኛ ማለት በረሃ ውስጥ የተጣልን ብቸኛ 3 ዛፎች ነን። ይገባኛል። ተስፋ ለሌለው ነገር ከምንደክም ብዬ ምንም ይሁን ምንም ቅድም ሆስፒታል ውስጥ ዶክተሩም እንዳለ ታውቃላችሁ። አቤ አንድ ኩላሊቴ ካልተቀየርኩ በህይወት እንደማልቆየው ይነገረኝ። ይኸውልህ ደግመህ ይህን ነገር እንዳትናገረው። እኛ እያለን አንተ አትሞት። ጓዶች እውነታውን እንመን፣ ግዴ ለምን እንቀበለው። በዚህ ዓለም ውስጥ በጣም ዝቅተኞች ድሆች እኛ ነን።
ፈጣሪም አላግዘናል። ስዩሜ ያለ ወላጅና ያለ ዘመድ አዝማድ አድጌ ጭራሽ ደግሞ ይዋስ ብሎ የማልችለውን በሽታ ነው ያሸከመኝ። ለዚህ ነው ምንም መፍጠር አንችልም እላችሁ። ይገርማል። ለሁላችንም ተስፋ ሲሰጠን የነበረውና ተስፋ የማይቆርጠው ሰው ተስፋ ቆረጠ። ቅርታ ምንም መፍትሄ በማንችልበት ነገር ላይ ከምን ደክም ብዬ ነው። እባካችሁ ጓደኞች እኔን ተወኝና ኑሯችሁ ኑሩ። ለማን ነው የምንተው? ለማን ነው የምንተው? እስከ ቻልን ድረስ እንሞክራለን። በቃ ፈጣሪ የለያየን ጊዜ ይለያየን። ትዝ ይላችኋል በልጅነታችን እናደርግ የነበረው? የኛ ልጅነትማ እንዴት ይረሳል? ለክሪስማስ ስዩም ማዳም ቸኮሌት፣ ልብስ፣ ደብተር ምናምን ታመጣለች። ማለት ነው የሁላችንን የምንቀላቀለውና እኩል ነበር እንካፈል ነበር። የአንዳችን ሳይመጣ ሲቀር የሁለታችን ለሶስት እንካፈል ነበር። አሁንም ያው ነው። ሰማይ ዳይ ቁሳቁስ ብቻ አይደለም የሰውነት አካላችንን ከፋፍለን ቢሆን እኩል እንጠቀማለን። እሺ እውነት ነው። የአንዳችን ሞትና ህመም የሌላችን ሞትና ህመም ነው። አንዳችን ያለ አንዳችን ምንም ነን። ወቅሺ ይኸውልህ ከዚህ በኋላ ግን እንዲች ብለን እንዳታስከፋ ስዩሜ። አቤ በጣም ይቅርታ። ምንም ነገር መፍጠር በማንችልበት ጉዳይ ላይ ከምን ደክም ብዬ ነው። ሁላችን አይሰጥም። ደግሞ ፈጣሪ አንድ ነገር ሲያደርግ በምክንያት ነው የሚያደርገው። ምናልባትም ሊፈትነን አስቦ ሊሆን ይችላል። አዳሬን ሳስብ ነበር ያደርኩት፣ ግን የመጣልኝ ሀሳብ አንድ ብቻ ነው። ምን ሀሳብ መጣልህ? ከሁለት የአንዳችንን ኩላሊት መሸጥና ወጪውን መሸፈን፣ የአንዳችንን ደግሞ ለዳኒ መለገስ። አዎ እሱ የመጨረሻ አማራጫችን ሊሆን የሚገባው ሲሆን። ምን አይነት አማራጭ? በዚህ ወር እኮ ቀጠሮ ያዝነው ዲያሊሲስ ለማድረግ ወይ ደግሞ ንቅለ ተከላ ለመስራት ነው አይደል? አዎ ግን ቀኑ እስኪደርስ ይኸውልህ የየቀኑ ወጪዎች በጣም አሳሳቢ ናቸው ሲዩሜ። ሁለታችን ተኝተን እሺ ማን ይሯሯጣል ነገሮችን ያሳካል? ንገረኝ። እሱማ ልክ ነህ። በምንም ይሁን በምን እስከ ቀጠሮ ቀን ያለውን የዲያሊሲስ ወጪውን መሸፈንና ለቤት አስቤዛ የሚሆን ነገር ማዘጋጀት ያስፈልጋል ሲዩሜ። እሺ ምን እናድርግ? መስራቅ? ምን? እሺ ምን እናድርግ ስዩሜ? ፈጣሪ እንደምታየው ነው፣ ሊረዳን አልፈለገም አይደለም ስዩሜ። እሾህም በሾህ ነው ስዩሜ። እንዳንለምን ሰው ግራ ገብቶታል። ምንም ሊተባበረን አልቻለም። ይሄማ በጭራሽ አይሆንም። ፈጣሪ የማይወድን ስራማ መስራት የለብንም። ምግብ ስንሰርቅ ነበር ይህን ማሰብ የነበረብን። ይኸውልህ ስዩሜ በደንብ ማሰብ አለብን፣ በደንብ። እሺ ጀመርን ይባል እኛ ብንያዝ ዳኒ ምን ይውጠዋል? ህዝቡም ይቺ ሀገርም ለእኛ ሆድና ጀርባ ናቸው። ሀገር ውስጥ ስንት ባለሀብት እያለ እያሳደጉና ያስተማሩ የውጭ ዜጎች ናቸው። ስለዚህ ስዩሜ ለማንም ቅንጣት አልመጨነቅ አይገባም። እሺ እሱን አውቃለሁ፣ ግን ሪስኩ ይበዛል። አታስብ፣ ረቀቅ ባለ መንገድ ነው የምንሰርቀው። እሺ አንተ ካመንክበት ይሁን፣ ግን በጭራሽ ዳኒ ማወቅ የለበትም። ሁኔታዎችን ቀድመ መነጋገር ይኖርብናል። እንደ አዲስ አበባ ሌቦች በገገማው አይደለም። እሺ ቀድመን ፕሮፖዛል እንድፋለን። እሺ እንዴት ነው የምናደርገው? ምንድን ነው የምንሰርቀው? የተለያዩ ቴክኒኮችን እንጠቀምና ደህና የሚባሉ ስልኮችን እንሰርቃለን። በቀን አንድ ስልክ ሰረቅን ማለት በሳምንት ስንት ሆነ ማለት ነው? 7 ስልክ። ስለዚህ አንዱን እንኳን በትንሹ በ5,000 ብር ብንሸጠው በሳምንት 35,000 ብር፣ በወር ደግሞ
140 ሺህ ብር ይመጣል። አሃ ስለዚህ በአንድ ወር ውስጥ የዳኒን የዲያሊሲስ ችለን የምግብን ወጪያችንን እንሸፍናለን ማለት ነው። ቀጠሮ ከ2 ወር በኋላ ከተባለ ደግሞ ነገሮችን በአንድ ጊዜ መጨረስ እንችላለን። ግን ይኸውልህ ቅድመ ዝግጅት ማድረግ ያለብን ይመስለኛል። አዎ ስለዚህ ሞተር ወይም መኪና መከራየት ይኖርብናል። ቆይ ማን ያከራየናል? በምን መታወቂያ? ከዳኒ አጠገብ ያለው ከሱ አጠገብ ያለው ማን ነበር ስሙ? እዮብ። በቃ እሱን እንጥራውና እናማክረው አይሻልም? ያ አቀባባዮችን ሊያገናኘን ይሻላል። ምን ይታወቃል? እሱማ ልክ ነው። ስልኩ አለኝ፣ ደውዬ ምን እንደሚል እንስማ። እዮብ ዳኒ እንዴት ነው? ይቅር በሉኝ፣ ያው እንግዲህ ስራ ይበዛል የመጣው ሳልጠይቃለሁ። እዮባ ዳኒ በጣም አሞታል። በጣም ነው የሚያስፈራው። አይዟችሁ እንግዲህ ፈጣሪ ያውቃል። እግዚአብሔር ይማረው። በሰላም ነው የፈለጋችሁኝ? የሆነ ነገር ልናማክር ነበር። ምን ነበረ? ለሕክምናው በጣም ብዙ ገንዘብ እንደሚያስፈልግ ታውቃለህ። ያን ገንዘብ ደግሞ አሁን ባለን ሁኔታ ማሟላት አንችልም። ገብቶሃል እዮባ? አዎ። እና ምን ልረዳችሁ? ገንዘብ ለማግኘት በጣም ብዙ ቦታ ነው የሄድነው። በጣም ብዙ ሰዎች ጋር ነው የደረስነው፣ ግን ገንዘቡን ማግኘት አልተቻለም እና የመጨረሻ አማራጭ ብለን ያሰብነው እሱን መጠቀም ነው አሁን ያሰብነው። ምንድን ነው? ያው ለመስረቅ። ምን መሰለኝ እኛ የምንሰርቀው ማለት ነው ከፍ ያለ ነገር ምናምን አይደለም። ስለዚህ እዮባ ምን መሰለህ፣ በጣም ብዙ ሰዎች ጋር ደረስነው እና ገንዘቡን በቀላሉ ማግኘት አልተቻለም። ሰዎች ፊት በቃ የሚያቆሙ ሰዎች እንኳን ሊተባበሩ ፈቃደኞች አይደሉም። ገብተዋል። ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። የተለያዩ አዳዲስ ድራማዎችን የቤተሰብ ድራማዎችን ይዞላችሁ ይቀርባል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጥሩ ነገር ታያላችሁ፣ ትማሩበታላችሁ። እናመሰግናለን። በቅርብ ቀን አዳዲስ ስራዎችን ይዘን ወደ እናንተ ብቅ እያለን ነው። እናንተም በያላችሁበት ሆናችሁ ሰብስክራይብ እያደረጋችሁ እንድጠብቁን። በቅርቡ የተለያዩ አዳዲስ የአማርኛ ፊልሞችን ይዘንላችሁ እየመጣን ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጉ። ቤተሰብ ይሁኑ፣ ይቀላቀሉን። በፍጹም ይስማማል ብዬ አላሰብኩም ነበር። ምኑን? ተቀባዮቹን ማገናኘቱ ነው። ሳያ ለእኛ ሲል እኮ ሳይሆን ለራሱ ሲል ነው የሚያደርገው። ይሄን እኛ አንድ ስልክ ስናገኝ ቢያንስ ከስልኩ ላይ ግማሽ ያህል ዋጋ ያገኛል። ገብቶሃል? ደግሞ ያን ያህል ሪስክ ላይ የሚጥለው ነገር አለ። ይሄ ምን ከበር ነገር ነው ቢሆን ታዲያ እንዴት ነው? ቀለል አለ? ምንም አይደል። እማማ ሲል መተው ነበር። ኧረ ምን ምግብ ይዘው ልመጡ እንዴ? ምን ምግብ ይዘውልኝ ይመጣሉ? ቤት ኪራይ በሰዓቱ ማከፍሉ ከሆነ ቤቴን ለቃችሁ ውጡ። እኔም የምተዳደረው በዚህ ነው ብለውኛል። ምን የምርህን ነው? እኔም በጣም ነው የገረመኝ። የእናቴ ምትክ የምላቸው ሴትዮ እንደዚህ ካሉ እግዚአብሔር እስከ ሰው እንዴት አይርቅም? የሁሉ ውለታ ረስተው ያኔ ታመው እንኳን እኮ አንተ ባደርስላቸው ሞተው ነበር። የሰው ነገር ይገርማል። ለዚህ ማህበረሰብ ውለታ መዋልና መጥቀም ሳይሆን መበቀል ነው የሚያስፈልገው። እንደውም አንተ ሳታውቀው አንድ ነገር ወስነናል። ምንድን ነው እሱ? ሰሞኑን የምናመጣቸው ምግቦች እየሰረቅን ነው እናመጣቸው የነበረው። አሁን ደግሞ የተለያዩ ነገሮችን እየሰረቅን የዲያሊሲስ ወጪውን ለመሸፈን ነው የተስማማነው። ይሄ ጭራሽ አይሆንም።
ፈጽሞ እንዳታስቡት። ምን እና ምን እናስብ? ሌላ የመፍትሄ ሀሳብ አለ? ፈጣሪም ሰውም አገሪቱ ምንም አላደረግላችሁም ካሉ ያለን አማራጭ ምንድን ነው ንገረኝ። እሺ እኛ አንተን ማጣት አንፈልግም። እስኪ በደንብ አስብበት። ታዬ አንተ ያን ሁሉ ተስፋን ይዘህ ሞትን ትናፍቃለህ? መሞት ትፈልጋለህ? ንገረኝ። እሺ አልፈልግም። ስለዚህ ይኸውልህ እኛ የምንልህን ነገር አምነ መቀበል አለብህ። ሰውን አየሁ አይደለም? ወይዘሮ አስቴር እንኳን ጎዳና ላይ ወደቁ አሉ። እሺ ምንድን ነው ሀሳባችሁ? በጣም ጥሩ። በዚህ ወር ውስጥ 4 የአሰራረቅ ስልቶችን አፕላይ የምናደርገው። የመጀመሪያው ተሳክቷል። ሁለተኛውን ደግሞ ቼክ እናደርገዋለን። የመጀመሪያው ፒስ ነው አለን። ያው በቃ መልካም እድል። ራስን ጠብቅሽ። አንተ ራስን ጠብቅ። ቴንክ ዩ። እሺ ቻው። ይቅርታ ፍሬንድ፣ ሰዓት አይልኝ ጉዳይ ልስም ይቅርታ ጋሼ። አቤት። እባክዎትን ሰዓት ይነግሩኛል? 8 ሰዓት ነው። 8 ሰዓት ሲያስጠላ። ሰዓቱ ሄደ። ይቅርታ እባክዎትን ጋሽ፣ አንድ ነገር ላስቸግረው። ምንድን ነው ልጄ? የምችለው ከሆነ አግዛለሁ። የመጣሁት ከኤስቲ ትሬዲንግ ነው እና ጨረታ እዚህ እርስዎ የሚሰሩበት መስሪያ ቤት ለማስገባት ነበር አመጣጤ። ግን ደግሞ ሰዓቱ ሄደ። ደግሞ ከነጮች ጋር አንድ የስራ ሚቲንግ ነበረኝ እና እባክዎትን ላስቸግሮት። እና ምን አጣ? ይህን ጨረታ ማናጀሩ ሲገባ እንዲያስገቡልኝ ፈልጌ ነበር። እንደው ካላስቸገርኩት እባክዎን። ምን ችግር አለ? አንጣው። በእውነት በጣም ነው የማመሰግነው። ስልክ ቁጥሩን ይሰጡኛል? ምናልባት ደውዬ ልክ ስደውልሎት ጨረታውን እንዲያስገቡልኝ ወረቀቱን። እሺ 09 12 በእውነት በጣም አመሰግናለሁ። ምንም ችግር የለም። በእውነት በጣም ነው የማመሰግኑት። ትልቅ እረፍት ነው ይሄ ትብብር ለእኔ እና ለዚች ውለታው የሆነ ነገር ብጋበዙ ደስ ይለኛል። እሺ እሺ። ሄሎ ጋሽ፣ እንደምን አሉ? አዎ ምን እባክዎን፣ ማናጀሩ ራስን ወደ ኮንቱ ማስገባት ያለብህ ስላለኝ ከስራ ሲወጡ ያቀብሉኛል። እዛች መስሪያ ቤቱ ፊት ለፊት ያለችው ስጋ ቤት ቁጭ ብዬ እጠብቅዎታለሁ። እንበላለን። እሺ እሺ ጋሽ። እሺ። አይ ጋሽ፣ በጣም እኮ አስገራሚ ጊዜ ላይ ነው የደረስነው። እንዴት እንዴ! ሰው ሁሉ አንበሳ ሆኖ የለ እንዴ? ስጋ ቤት በሙሉ በሰው ተወሯል። ምንም መፈናፈኛ የሚባል ነገር የለም። በዚህ ጊዜ እኮ ስጋ አይመከርም። አዎ ልክ ኖት፣ ልክ ኖት። በዛውም ይሄን የመሰለ አየር እየተቀበልን በርገር እኮ ልጋብዞት ብዬ ነው። አይሻልም? እግዚአብሔር ይባርክ። በርገር እንደምወድ ማን የነገረ? ማንም እኮ እንደዚህ አድርጎልኝ አያውቅም። ያው አንዳንዴ እኮ ከትልቅ ሰዎች ጋር እኮ መጫወት ጥሩ ነው ብዬ ነው። እኔ የምለው ጋሽ፣ በድርጅቱ ውስጥ የእርስዎ የስራ ድርሻ ምንድን ነው? ግምጃ ቤት ነኝ። ግምጃ ቤት። አዎ። ደሞዞ ለመሆኑ ምን ያህል ነው? ደሞዜ 4000 ብር ነው። በቀን ነው በወር? በወር ነው እንጂ የኔ ልጅ። እውነቱን ነው? የእውነቴን ነው። ቆይ ታዲያ ቤተሰብ ለማስተዳደር ደሞዞ በቂ ነው ማለት? ያው ትንሽ ነው ለማለት ፈልጌ ነው። ምን እናርግ፣ ግዴታ እናብቃቀዋለን። እንደው ጋሼ ደፈርከኛ ይበሉኝና የአባቴ ድርጅት አለ፣ ያው የቤተሰብ ድርጅት ነው
እዛ ውስጥ ደግሞ እኔም በአቅሜ ትንሽ በእውቀት ኢንቨስት አድርጋለሁ እና ኃላፊነት አለኝ። እዛ ድርጅት ውስጥ ባስቀጥሩት ምን ይመስሉታል? ያ የኔ ልጅ አግኝቼ ነው። ሬን ስላሰብክልኝ እግዚአብሔር ይስጥህ። አሜን አሜን። ያው ስልኮ ስላለኝ እደውልልዎታለሁ። ይቅርታ ብዬ። ሄሎ ወዬ ስዩሜ እንዴት ነህ? ደህና ደህና። እቃዎቹ እኮ ቀረጥ ተቀረጠባቸውና ጉምሩክ ደርሷልና። አዎ እናንተን እኮ ነው የምንጠብቀው። እሺ እሺ እሺ፣ አመሰግናለሁ። ቴንኪው። እሺ ስዩሜ ቴንኪው። ባይ ባይ። ሄሎ አቤት። ምንድን ነው እየሰራሽ ያለሽው አንቺ ሴትዮ? ሁሌ ስህተት ነው እንደ የምትሰሪው? ይኸውልሽ ዳዲ ወደ መስሪያ ቤት ሳይመለስ ወደ ስራ ቦታ ሳይመለስ በፊት ይኸውልሽ። ሄሎ ሄሎ ሄሎ። ወይ ይህ ስልክ ደግሞ ባትሪው ምን አይነት የሞተ ነው? ምንድን ነው ልጄ? ማን ነው እንደዚህ የሚያበሳጭው? ራብዬ አንድ የሆነች ልጅ አቃጣይ ልጅ አቃጥላ ልደፋኝ ነው። ምን እንደሚሻለኝ አላውቅም። አይዞህ እንደዚህ አትሆን። ኧረ እሷ የተለየ ነው። ምን ችግር አለው? ምን ይቅርታ ጋሼ፣ ስልኬ ባትሪ ስለዘጋ ስልክ ያስደውሉኝ። እሺ እሺ። ቁልፏን ይከፍቷታል። ሄሎ ገነት። አዎ ስሚዝ ነኝ። በሰው ስልክ ነው የምደውልልሽ። ባትሪ ዘግቷል ስልኬ። ምንድን ነው እየሰራችሁ ያላችሁት አይደል? ምንድን ነው የምትሰሩት? ንገሪኝ። እሺ ይኸውልሽ ቀጥታ ወደ ቢሮ ልትወጪ ቀጥታ። ይቅርታ ጋሼ፣ ልወጣ ስለሆነ ሂሳብ ይፈል። ሌላ ሰው ነው የሚከፍለው። ይመጣል። እርሶ ጋር የነበረ ልጅ ከሆነ ሂዷል። ወዴት? እንዴት ማለቴ? ስልኬስ አይተዋወቁም እንዴ? አዎ ይኸው የጨረታ ወረቀት። እስኪ ስልክ ደውይልኝ። እሺ ስልክዎት ልንገሩ። 09 12 47 39 አይሰራም ስልኩ። እንዴ ጋሼ ባዶ ወረቀት እኮ ነው፣ ማተም እንኳን የለውም። ሸዋሸዋ ተሰርቷል። ወይኔ ወይኔ፣ ሳምንት እኮ አልሞላውም እኮ አክስቴ ልጅ ቀላል። ወይኔ 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 ወይኔ። አለው እንዴት ነህ? ይቅርታ ቤት ሰላም ነው? አንዴ ስልክ ይዘው። ሰላም ነው አለው። ስልክ እየወረኝ ነው አልኩህ እንዴ? ሌላው ወይኔ ስልኬ። ቆንጅትዬ ወይዬ እንዴት ነው ትሰሪያለሽ? መቼም ፎቶ ለመነሳት አይደለም እዚህ ጋር የቆምኩት። ተጫዋች ትመስያለሽ። ማሽን ላይ ያረረ ይስቃል አይደል የሚባለው? በላው ኖር ያታንዛዛ ወደ ገደለው። ኦኬ ስንት ነው? ሾርት ነው አዳር? ኧረ እኔ አጭር አይመቸኝም፣ ረጅም አብሪ። አዳር 500 ሜጃው ነው። መቼም በዚህ ኑሮ ውድነት ከዚች ብር ላይ ቀንሼ አትለኝም። እሺ ግን እዚህ አካባቢ መንገድ ዳር ያለ የምታውቂው ቤት አለ? እሱ አያሳስብም። ቆንጆ ቤት አለ፣ ወስድሃለሁ።
ታውቂያለሽ? በጣም ቆንጆ ነሽ። አመሰግናለሁ። በላም ወሬን ተውና ወደ ገደለው ግባ። እገባለሁ፣ ግን ውስጥ ያለውን ግለት ሊያበርድልኝ የሚችል ቀዝቃዛ ሻወር ገብተሽ ብትመጪኝ በጣም ደስ ይለኛል። ያስጨምራል። ጨምራለሁ አልክ። ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። የተለያዩ አዳዲስ ድራማዎችን የቤተሰብ ድራማዎችን ይዞላችሁ ይቀርባል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጥሩ ጥሩ ነገር ታያላችሁ፣ ትማሩበታላችሁ። እናመሰግናለን። በቅርብ ቀን አዳዲስ ስራዎችን ይዘን ወደ እናንተ ብቅ እያለን ነው። እናንተም በያላችሁበት ሆናችሁ ሰብስክራይብ እያደረጋችሁ እንድትጠብቁን። በቅርቡ የተለያዩ አዳዲስ የአማርኛ ፊልሞችን ይዘንላችሁ እየመጣን ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጉ፣ ቤተሰብ ይቀላቀሉ። በጣም እኮ ነው የሚገርመው። አእምሮ ላይ ያለችውን ካራክተር ነው የምትመስለው። እውነት ግን ነው። የሚገርምሽ ነገር እቺን ካራክተር ለማግኘት ያልደወልንበት ካስት ኤጀንት የለም፣ ያልተላከልን ፎቶ የለም። በጣም እድለኛ ነሽ። እቺን ካራክተር ከሰራሻት በኋላ ሁሉም ዳይሬክተሮች አንቺን ለማሰራት ነው የሚሯሯጡት። ምን አይነት ካራክተር ነው? ፍቅር እስከ መቃብርን አንበሻል። በቃ እሱ ላይ ያለችውን ሰብለ ወንጌል በያ። ይበልጥ ደግሞ ከተስማማን በኋላ ስክሪፕቱን ወስደሽ ስታነቢ በደንብ ትገባሻለች። በደንብ እንስማማለን እንጂ ለእኔ ተስማምተሽኛል። ያው ከፕሮዲውሰሩ ጋር ስለ ገንዘብ አውሩና ከዛ በኋላ ከኔ ጋር እናወራለን። በእኔ ችግር የለውም። ዋናው ስራ ነው ስራ እንጂ ደስ ያላችሁን ክፈሉኝ። የለፋሽበትንማ ገንዘብ ማግኘት አለብሽ። ልፋትሽ አይደል? ሺት ስልኬ ቻርጅ ዘጋ። ያው ቶሎ ወደ ቀረጻ ለመግባት ግዴታ ዛሬ መጨረስ አለብን። እኔም ደስ ይለኛል። ካላስቸገርኩሽ ታስደውኛለሽ? ይቻላል። ፋዘር ነው። ሄሎ። በሌላ ስልክ ነው የደወልኩልህ። አዎ ያው ለእኔ ካራክተሯን የምትሆነኝ ሴት ነው ያመጣልኝ። ስለዚህ ከአንተ ጋር ስለ ገንዘብ እና ስለ ሌላ ነገሮችን አውሩ። የቱ ጋር? ምን አልከኝ? እዚህ? ቆይ ልውጣላ። ያው እየገባ ጠብቀኝ። ስማ፣ የሰረቅናቸው ስልኮች እንዳለ ተሽጠው 40 ሺህ ብር አግኝተናል። ምን ሆነሃል? ጓደኛችንን ለማትረፍ ገና ሀገሪቷን እንሰርቃታለን። ምን ተሰርቃ አለቀችው? ይኸውልህ እስካሁን የተጠቀምንባቸውን ቴክኒኮች ሁለታችንም እንቀይርና ሰፈር ቀይረን እንጠቀምባቸዋለን። ገብቶሃል?
እንኳን ደህና መጣችሁ። እንኳን ሰላም ቆየን ዶክተር። ዶክተር ምን አዲስ ነገር አለ? አንድ መልካምና አንድ መጥፎ ዜና አለ። ዶክተር ሁለቱንም ለመስማት ዝግጁ ነው። መጥፎ ዳኒ ከዚህ በኋላ ቢበዛ 5 ጊዜ ነው ዳያሊሲስ የማድረግ አቅም ያለው። ይህ ማለት ደግሞ 1 ወር ከ15 ቀን ነው። መልካሙ ደግሞ ከውጪ ካለው ሆስፒታል ጋር ባደረግነው የኢሜል ልውውጥ የዳኒ ቀጠሮ 1 ወር ከ10 ቀን ነው። ስለዚህ በእነዚህ ጊዜያት ውስጥ ገንዘቡን በዚህ ጊዜያት ውስጥ ማምጣት አለባችሁ። ሻው ምንድነው ማድረግ ያለብን? አላውቅም። እኔ በጭንቀት ልሞት ነው። በዚህ መንገድ ገንዘቡ የሚሞላ ይመስላል? ስዩሜ አይመስለኝም። ገንዘቡን አንዴ ነው ማግኘት ያለብን። እሱንማ ማድረግ እንደማንችል ታውቃለህ። አንድ መንገድ አለ። ምንድን ነው? ገንዘቡን በፍጥነት ሊሰጠን የሚችል አንድ የሀብታም ልጅ ሰርች እናደርግና እንጠልፋለን። እንዴ እሱማ አይሆንም። እንዴ ትልቅ ሪስክ እኮ ነው ያለው። እንዴት ነው እንደዚህ የምታስቡ? የበሰበሰ ዝናብ አይፈራማ። እንዴት? እኛ ከግቢ ከወጣን በኋላ ፍሬሽ ተማሪዎች ላይ ሰርች አድርጌ ፕላን አድርጌ ያለው ምን ለማድረግ? በሆነ ቴክኒክ ገንዘብ ማግኘት። እንዴት? ልጅቷ ብሌን አብርሃም ትባላለች። አባቷ በህይወት የለም። ለእናቷ አንድ ልጅ ነች እና ፍቅረኛ የላትም። እናቷ እዚህ ከተማችን ውስጥ አሉ ከሚባሉት ቱጃሮች መካከል አንዷ ነች። እዚህ ከተማ ውስጥ ሆቴል፣ የብሎኬት እና የቤት ውስጥ እቃ ማምረቻ ድርጅት አላት። የዚችን ሴትዮ ልጅ ጠልፈን ብናስገድዳት የምንፈልገውን ያህል ገንዘብ በቶሎ ማግኘት እንችላለን። እሺ፣ ቀድመን ግን ትልቅ ኦፕሬሽን እና አንዳንድ ቴክኒኮች ላይ ሁለታችን ማውራት ይኖርብናል። እሻው ምን አይነት ቴክኒክ? በጣም ጥሩ። ምንድን መሰለህ፣ ለዚህ ፕላን ማስፈጸሚያ የሚሆን መኪና እንከራያለን። መንዳት ትችላለህ? አዎ። እሷ ወደ ትምህርት ቤት ለመሄድ ልክ ከግቢያቸው ስትወጣ አንተ ከፊት ቀድመህ እኔ ከኋላ ሆኜ ሞባይሏን ነጥቂያት መሮጥ ስጀምር ተንደርድረህ መተህ ታንቀኛለህ። ገብቶሃል? ከነከኝ በኋላ ሞባይሏን ከእጅ ላይ ትወስዳለህ። እኔም መታየኝ ታሰናበተኛለህ። ሞባይሏን ተመልስላትና በዚህ እሸኝሽ ምናምን ብልም ትንሽ ታስቸግርሃለች፣ ግን በዚህ መግባባት ትችላለህ። ከተግባባት በኋላ በተከራየነው መኪና አማካኝነት የምትፈልገው ቦታ ታደርሳታለህ እና ቀለበት ውስጥ አስገባናት ማለት አይደለም። ወጥመድ ይሏል። ይሄ ነው። አሪፍ ሀሳብ ነው። አመሰግናለሁ። ምንም አይደል። ወደዛ ኮንሽ ልሸኝሽ? አይ ችግር የለውም። በኮንትራት ታክሲ ነው የሚሄደው። ግድ የለሽም። ጓደኛው መጥቶ ደግሞ እንዳይደግምሽ። ያው የቤት ልጅ መሆንሽን አውቀው ነው ልሸኝሽ። በዚህ ዓመት ለ5ኛ ጊዜ ልሰረቅ ነበር። እግዚአብሔር ነው ያወጣኝ። አሪፍ ግብር ገባሪ ነሽ ማለት ነው። በለው ምን እኔም ብቻ ማሚ ራስ ሁሌ ነው የሚያታሏት። ስለዚህ ቢጠፋብሽም የሚቆጣሽ የለም ማለት ነው። አይ ቢጠፋም ባይጠፋም ችግር የለውም።
እማዬ ቁሳቁስ ሲጠፋ ይጥፋ፣ በሰው ያመጣውን አምላክ በገንዘብ ሊያሳልፈው ነው ትላለች። ስለዚህ ዛሬን ያበላሽሁት እንዴ በሰው እንዳይሆን። አረ በስመ አብ፣ አንተ ደግሞ እያሟረትክብን ነው እንዴ? አይደለም። በእርግጥ እኔ ምንም ብሆን አይደንቀኝም። እማዬም ውጭ ስለሆነች ምንም እንደማትሆን እርግጠኛ ነኝ። ማለትማ ለቫኬሽን ዱባይ ሄዳለች። ለስንት ቀን? ለ1 ወር። እዛ ከሆነች ምንም አትሆንም ብዬ ነው። አሁን እኮ እዚህ መሆን ነው የሚያስፈራው። እሱማ ልክ ነሽ። እኛ ሀገር በመቶዎች የሚቆጠሩ ሰዎች እየታረዱ፣ የእኛ ሀገር ሚዲያዎች ግን በደቡብ ክልል አንድ ዞን የገደለ ሰውዬ 10 ዓመት ተፈረደበት ብለው ይዘግባሉ። እቺ ሀገር የጉድ ሀገር እኮ ነች። እሱስ ልክ ነህ። የሰው ልጅ ዋጋው ቀለዋል። በቃ እንሂድ፣ የክላስ ሰዓት ይደርሰዋል። ታዲያ ለውለታዊ ክፍያሽ ምንድን ነው? ለውለታ ምሳ ጋብዝሃለሁ። እመቤቴ ምን ባስቀይምሽ፣ ምን ባስከፋሽ ነው እንደዚህ የምታረጊ? ከኔም አልፎ ጓደኞቼን የምታሰቃይብኝ? ወይ ካልሆነ ደግሞ እኔም ወደ ቤተሰቦች ይቀላቅኝ። እናቴ ይህን ነገር መቋቋም አልቻልኩም። እኔስ እሺ ስዩም፣ ምን ነው? አልተሳካም። እሰይ ስዩም፣ በጣም ፈርቼ ነበር። ምንድን ነው የፈራው? እኔ እንጃ። ከወጣችሁ በኋላ በፖሊስ ስትያዙ ስትንገላቱ ምናምን በዓይኔ የተመላለሰ በጣም ስጨነቅ ነበር። ቆይ ምንድን ነው ያልተሳካበት ምክንያት? እናቷ ሀገር ውስጥ የለችም። ዝም ብሎ ልፋት ነው። እባክህ ቢቀር ይሻላል። ፕላን ቤ እናዘጋጃለን። እሺ እሺ። ስልኳንም ደግሞ ተቀብያታለሁ። ስልኳን? አዎ። በጣም ጥሩ። ስለዚህ መቀራረብ አለባችሁ። እሺ እሺ። እናቷ ስትመጣ እንጠልፋታለን። መቼ እንደምትመጣ እናውቃለን። እንደዛ እንዴት ይሆናል? ከተዋወቅን በኋላ ምን ችግር ነው? አንተን ነው የምታውቀኝ። ታገኛለች። ስለማታውቀኝ ተነጋግረን አመቻችተን እናደርገዋለን። እስከዛ ደግሞ የሚሆነው ነገር አይታወቅም። ብታይ እማዬ፣ ዛሬ አንድ ሌባ ስልኬን ሊሰርቀኝ ብሎ አንድ የተዋረከ ልጅ ነው ያስቀረልኝ። አዎ ከኪስ አውጥቶ። እና ድዋይ እንዴት ነች? ክላስ ጨርሼ እስክመጣ ድረስ እንዴት እንደጓጓው። አዎ እያጠናው ነው። ግን እማዬ እባክሽ ቶሎ ብለሽ ነይ። አንቺ የሌለሽበት ቤት ሊበላኝ ነው። እሺ እማዬ። ሄሎ ሄሎ፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ተረጋጋሽ? አዎ ተረጋግቻለሁ። አሁን እኮ እማዬን የነገርኳት ነበር። ምን አለች? ቀረብሽ፣ የተሻለ ስልክ አትያዢ ስልሽ ነው አለችኝ። አንተን ደግሞ በጣም አመስግኝልኝ ብላኛለች። ኧረ ምንም አይደል፣ ያው ደስ ይላል። ነገ የሚመች ከሆነ ምሳ ጋብዝካለሁ። ደስ ይለኛል። ባይ በቃ እማዬ ጋር እኮ ኦንላይን እያወራን ነበር። ነገ እደውልልካለሁ። አቋርጬ ነው ያነሳሁት። ነገ እናወራለን። እሺ ቻው። ምን አለች? ነገ አብረን ምሳ እንበላለን ብላለች። ታርጌት ሰው ጋር መሄድ ነው ማለት ነው። ማለት ግን ስዩሜ፣ አንድ ነገር በጣም ያስፈራኛል። ምንድን ነው የሚያስፈራው? በምንም ታምር እሷ የቀጠረች ቦታ መገኘት የለብንም። እሺ? ምክንያቱም ከዚህ በፊት ስልክ የሰረቅናቸው ሰዎች ምናልባት ሊያገኙን ይችላሉ። ገብተዋል? ስለዚህ የት ይዣት ልጅ? የሆነ ኮመን የሆነ ቦታ፣ ሰው የማያውቀው።
ለምንድን ነው ምሳ እንብላ እያልኩኝ ይዘኸኝ የመጣው? ያው ሁልጊዜ የምመጣበት ቦታ ስለሆነ ነው። ለምንድን ነው እዚህ የምትመጣው? ከራሴ ጋር ለማውራት። ከራስ ጋር መወያየት ጥሩ ነው ይላሉ ሳይካትሪስቶች። አዎ በጣም ትዕግስት ካለሽ እና መልመድ ከፈለግሽ አሳይሻለሁ። ደስ ይለኛል። እኔም በውስጤ ብዙ ጥያቄዎች አሉኝ። ለእነሱ መልስ ካገኙ ብለምድ ደስ ይለኛል። ከከተማ ግርግር ወጥቶ ራስን ማዳመጥ እንዴት ደስ ይላል መሰለሽ። አንተ ምን አይነት የውስጥ ጥያቄ ነው ያለብህ? ብዙ ነው፣ ተወርቶ አያልቅም። እስኪ አንዱ ንገረኝ። ገና የኬጂ ተማሪ እያሉ ነበር እናቴን በሞት ያጣሁት። እናቴ የሞተችው መድኃኒት በማጣት ነበር። የስኳር በሽታ ታማሚ ነበረች። እኛም በጣም ድሃ ስለነበረ መድኃኒት መግዣ አጥታ ነው የሞተችው። እናቴን ለማትረፍ ያልገባሁበት ያልፈነቀልኩት ድንጋይ የለም። ግን በቃ እናቴን ማትረፍ አቅቶኝ በሞት አጣኋት። እኔ ምንም ሳላቅ በዛ እድሜ ማሳደጊያ ውስጥ ገባሁ። እና አሁን እኮ ጥሩ ደረጃ ላይ ነው። አዎ ነኝ። ግን ትላንትና ቢመለስ እላለሁ። እናቴን መመለስ ብችል። አይዞህ፣ ፈጣሪ ያለው ነው የሚሆነው። አዎ አየሽ፣ የኛ ማህበረሰብ አስቸጋሪ ነው። አንድ እብድ ሲያብ እብድ ይላል እንጂ ለምን አበደ፣ ሲሰርቅ ሌባ ይላል እንጂ ለምን ሰረቀ አይልም። ለዚህ ነው ትንሽ ትልቅ ሀብታም ድሃ ሳልን ይህንን ህዝብ ለመበቀል ማለቴ አዎ ማለቴ ሰው መቅረብ አልወድም። ብቻዬን መሆን ነው የምፈልገው። በጣም ጥሩ፣ አሪፍ ነው ያደረገው። ስለዚህ ልጅቷ አዛኝ ነች ማለት ነው ይመስለኛል። ነገ ደግሞ ስለ እናቷ በደንብ ታጣራለህ። አባቴን አላውቀውም። በልጅነቴ ነው የሞተ። እናቴ ናት እንደ አባትም እንደ እናትም ሆኖ ያሳደገችኝ። ምንም የጎደለብኝ ነገር የለም። ሳድግ ደግሞ የልብ ጓደኛዬ ሆነች። አሁን ላይ በጣም የምፈልገው ትምህርቴን ጨርሼ እናቴን ማሳረፍ፣ ድርጅቶችን ማስተዳደር ነው። ቦይፍሬንድ አለሽ? የለኝም፣ ኑሮኝም አያውቅም። ለምን? እኔ እንጃ። ልይዝ አስብና ሞክሬ ተዋለሁ እኮ። ምክንያት አለሽ? አዎ፣ እኔ ጋር የሚመጡ ወንዶች የእናቴ ሀብት ፈልጎ እንጂ አፍቅሮኝ አይደለም። አትሳሳች። እንደዛማ ላይሆን ይችላል። ቀርበሽ ካላየሽ እውነተኛውና ሐሰተኛውን ሰው በምን ትለያለሽ? እሱስ ልክ ነህ። አንተስ ፍቅረኛ አለህ? አሁን ላይ የለኝም፣ ወደፊት ግን ይኖረኛል። ታውቂያለሽ፣ ስለ እናት ስታወሪ እናት አማረኝ። እስኪ ስለ እናትሽ በደንብ ንገሪ። እናቴ ፈታ ያለች ነች፣ በሎጂክ ታምናለች። ስትናደድ ደግሞ በጣም ስሜታዊ ነች። እኔ እንጃ፣ እናትን መግለጽ እኮ በጣም ይከብዳል። ለእኔ ዓለም ላይ ብቸኛዋ ትክክለኛ ሰው እሷ ብቻ ነች። ለአንቺ ያላት ፍቅር ምን ያህል ነው? ምን ያህልስ መስዋዕትነት ትከፍልልሻለች? በጣም ነው የምትሳሳልኝ። ተኝቼ እንኳን ትንፋሽ ከጠፋ በጣም ትደነግጣለች። አንዳንዴ ስትጸልይ ከእናቴ በፊት አድርገኝ እላለሁ። እንዲያም ስትመጣ አስታውቅሃለሁ። አረ ሁለታችሁን እያየሁ እንድጓጓ በዝና ማቃት ይበቃኛል።
እኔ ሆቴል መሄዳችን። ለምን? አይ እኔ ብዙም ደስ አይለኝ እንዴ በጣም እርቦኛል እያልኩ አይደል እንዴ? እኮ። ቅድም ግን የሰራናት ቆንጆ ምግብ አለች ቤት፣ እዛ ሄደን እሷን ትበያታለሽ። ኦኬ እሱም ደስ ይለኛል። እሺ ይቅርታ፣ ስልኬ ቻርጅ ዘግቷል፣ ልደውልበት? እሺ የት ነህ? ጀሞ አካባቢ። ጎሽ እሺ። ሌላው ደግሞ ያልነገርኩሽ ከጓደኞቼ ጋር ነው አብሬ የምኖረው። አንዱን ጓደኛችንና ሞት እሱ ለማሳከም ተፍ ተፍ እያለ ነው። ምኑ ታሞ ነው? ኩላሊት ነው። ያው በቃ እዛው እያልን ትጠይቃለሽ አይሻልም? ሄደን ግቢ። እሺ ዳኒ ብሌን ማለት እሷ ነች። እግዚአብሔር ይማረክ። እስካሁን ደብቆኝ እኮ አሁን መንገድ ላይ እየመጣ ነው የነገረኝ። አዎ ያው እንግዲህ እንደዚህ ሆነ። አይዞህ እግዚአብሔር ያውቃል። በቃ ተጫወቱ። ምሳውን ላቅርበው። እና እንዴት ነሽ ታዲያ? ደህና ነኝ እግዚአብሔር ይመስገን። ባዶ ቤት መጣሽ? ችግር የለውም። አዎ እማዬ በጣም ነው ደስ ያለኝ። በጣም እንደዚህ እኔን ለማግኘት የሚጨነቅ ሰው አለ ብዬ አስቤ አላውቅም። በጣም ቴክኒክን ሳስበው ዝም ብዬ ይገርመኛል። አዎ አይ ቆይ ትንሽ ልየው። እሺ እማዬ በቃ ቻው ባይ። እንዴት እንዲህ አይነት ስህተት ትፈጽማለህ? ንገረኝሽ። እኔ በጭራሽ አልመጣልኝም። ሻውን ምንድን ነው የሚሻለው? ሜሴጅ አደርግላታለሁ። በጀመርነው መንገድ እንቀጥላለን። ሱስ አሻረቀር ስዩሜ፣ እኔም ካወቅኩ ቀን ጀምሮ አንዳንድ ስሜቶች ይሰማኛል፣ ግን እንደዚህ ይሆናል ብዬ ገምቼ አላውቅም። በጣም ወድጄካለሁ። እውነትሽን ነው? አዎ ፍቅረኛሞች እንሆን ለማየም ስነግራት በጣም ነው ገረማት። ምኑ? ሁሉም ነገር ነው። ደግሞ አክተር ጓደኛን እንድታስታውቀኝ እፈልጋለሁ።
አይቢ አንቺ እንዲህ ቀላል ሰው እንዳይመስልሽ። ቆይ አንተ ሰዎች ይዘው ቢመቱስ? ማን እኔ? ኧረ በእናትሽ አታውቂኝም እንዴ? ግን እኮ ለጓደኝነት ከዚህም በላይ መስዋዕትነት ይከፈላል አይደል? ያው ዋናው እኔ ፍቅሬን ማግኘት ነው። ኧረ ላሽ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። የተለያዩ አዳዲስ ድራማዎችን የቤተሰብ ድራማዎችን ይዞላችሁ ይቀርባል። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጥሩ ነገር ታያላችሁ፣ ትማሩበታላችሁ። እናመሰግናለን። በቅርብ ቀን አዳዲስ ስራዎችን ይዘን ወደ እናንተ ብቅ እያለን ነው። እናንተም በያላችሁበት ሆናችሁ ሰብስክራይብ እያደረጋችሁ እንድትጠብቁን። በቅርቡ የተለያዩ አዳዲስ የአማርኛ ፊልሞችን ይዘንላችሁ እየመጣን ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጉ። ቤተሰብ ይሁኑ፣ ይቀላቀሉ። አይዞህ አትደንግጥ፣ ፈልጌ ነው ያደረኩት። ቆይ እንዴት ሊሆን ቻለ? ሰክረን ነበር። እስካሁን የጠበቅኩት ድንግልናዬን አሳልፌ ስለሰጠው ደስተኛ ነኝ። በጣም ወድጄ ካለው ህይወቴን ሙሉ ካንተ ጋር መኖር ነው የምፈልገው። ምንም አላውቅም። በመረጃው መሰረት እናቷ በዚህ ሳምንት ነው የምትመጣው። አዎ እናቷ ከነገ ወዲያ ነው የምትመጣው። አዎ እኛም ገንዘቡን ለማግኘት 10 ቀን ነው የሚኖረን። በ5 ቀናት ውስጥ ግን ለሕክምና የሚያስፈልገውን ገንዘብ መክፈል ይኖርብናል። ምን ታስባለህ? ሁሉም ነገር በእቅዳችን መሰረት ይሄዳል።
ትተው ከየት ነው የሄዱት? ስራ ሄደው ነው። እንዴ ምንድን ነው የሚሰሩት? ስልክ ቤት። ብሌን ምን አይነት የዋህ ሴት ነች? ከምነግርህ በላይ ለሁሉም ነገር እንደፈጠንኩ ይገባኛል። ሳስበው እውነት ብሌን ነሽ ብዬ ራሴን ጠይቃለሁ። ስዩም በጣም ወድሸዋል። እማዬ መጥታ እስክነግራትና እስካስታውቃቸው በጣም ቸኩያለሁ። አይ ጥሩ ነው። ይቆያሉ እንዴ? አዎ አምሽተው ነው የሚመጡት። በቃ በስልክ አወራዋለሁ። ነገ ስመጣ ምን ይዤልክ ልምጣ? ምንድን ነው ያማረክ? ኧረ ምንም አያስፈልግም። እኔ ደስ እንዲለኝ። እሺ ቋንጣ ፍርፍር። እሺ እግዚአብሔር ይማረክ። ፍርፍርሽ ደግሞ በጣም ነው የሚጣፍጠው። ስንጋባ እሰራልካለሁ። የምንጋባ ይመስልሻል? ለምን አንጋባም ታዲያ? እኔም እወድካለሁ፣ አንተም ትወደኛለህ። እንጋባለን። እሱማ በቃ እማዬ አሁን ትደርሳለች። መኪና ይዤ ሂጅ ልቀበላት። ማታ እንደዋወል። እሺ እስከ በሩ ልሸኝሽ ብዬ ነው። እሺ እናቷ መታለች። እኔም ሁሉንም ነገር አዘጋጅቻለሁ። እኔ ደግሞ ሁሉም ነገር እዚህ ላይ እንዲቆም ፈልጋለሁ። ለምን? በተሳሳተ መንገድ ሄደን ትክክለኛው ነገር አይቻለሁ። ስለዚህ እዚች ምስኪን ልጅ ላይ እንደዚህ አይነት በደል መፈጸም የለብንም። አያገባም። እንዴት ነው የማያገባኝ? ንገረኝ እስኪ፣ እንዴት ነው የማያገባኝ? ከታመንኩት በላይ የኔ የህሊና ቁስል አያሳዝናችሁ? ዝም ብላችሁ ስታዩ በምታደርጉት ነገር ደስተኛ መስላችኋል? ቆይ እሺ ዳይ መዳን አትፈልግም? አዎ መዳን አልፈልግም፣ መሞት ነው የምፈልገው። የዚች ምስኪን ልጅ ልብ ሲሰበር ማየት አልፈልግም። እውነቱን ስታውቅ ምንም ብትሆን ይመስላል። ምንም እኮ አትሆንም። የሚሰጡን ገንዘብ እኮ ከጣና ላይ በማንኪያ እንደማንሳት ያህል ነው። አያስፈልግም። ገንዘቡ ይመጣ እኔ አልታከምም። ስለ ክብር ታውቃለህ? ንገረኝ እስኪ። እቺ ምስኪን ልጅ በቅጡ እንኳን ምን እንደሚሰራ የማታውቀው ልጅ የውሸት ወደድኩ ስላላት ነው ክብሯን አሳልፈ የሰጠችው። መጀመሪያ ዓላማችንን እናሳካ። አይሆንም በቃ። ይኸውልህ ዳዬ፣ ወደድንም ጠላንም ግዴታችን ወቁ። አይሆንም በቃ። ሁለታችሁ ማጣ ዳዬ ምኑ ምንድነው ልጄ? ምን አይነት ልጅ ቢሆን ነው እንዲህ ከኔ በላይ ደስታ የሰጠሽ? እኔ እንጃ እማዬ፣ ልክ በታሪክ የማውቀው አባቴ ነው መሰለኝ። ኧረ ወዴት ወዴት፣ ከአብርሽማ ማንም አይደርስም። ይኸው ከሱ ውጭ ሌላ ወንድ ባይን ያልሞላ ብሎ አይደል እንዴ ከሱ ውጭ ማሰብ የከበደ። እኔም እኮ እማዬ እሱን አይቼ ሌሎች ሳይ አፈር ነው የሚመስሉኝ። በያትፍጠኝ። መጀመሪያ ስለ ማንነቱ ማወቅ ይኖርብሻል። እንደዚህ ክንፍ ማለት የለብሽም። እሺ ልጅ፣ ምንድን ነው? ድንግልናዬን ሰጥቼዋለሁ። በዚህ ፍጥነት እንዴት? እኔ እንጃ እማዬ፣ እኔም ግራ ገብቶኛል። በጣም አፍቅሬዋለሁ። በቃ ችግር የለውም ልጅ፣ ወደሽ ካደረግሽው አትጨነቂ። ዝግጁ ነህ? እንደድርካፍ ይገባኛል። መጀመሪያ ዲያን ህይወት ይቀርናል። አይዞህ፣ ሁሉም ያልፋል። በተሳካ ሁኔታ እናደርገዋለን። ይሄ የኛ ሚስጥር ሆኖ ይቆያል። ገብቶሃል? ቢቆይ ነው እንጂ ውሸትና እውነቱ መውጣቱ አይቀርም። ደግሞ አንድ ነገር ልንገርህ፣
በእኔ አስፈራራት እንጂ በጭራሽ ጥፍሯን እንኳን እንዳትነኩት። እሺ በቃ ቦታው ላይ ሂዱ። ስትደርሱ ሰዎቹ መኪናውን ይዘው እዛ ቦታ ይደርሳሉ። እሺ እሺ። አይኗን ሳየው ሁሉ ነገር ውሸት መሆኑን ሲገባኝ ሞቴን እመርጣለሁ። ጓደኛዬ በርታ በል። ከአንተ በላይ የኔም ቅስም እየተሰበረ ነው። ምን ነው ዛሬ ቀድመህ ደረስክ? ሁልጊዜ አንቺ መቅደም አለብሽ። አሁን በጣም እየናፈቀኝ ነው። እኔም በጣም ትናፍቅኛለሽ። ታዲያ ለምን አንድ ወንድና ፋናራ ዛሬ እንኳን ዝግጁ ነኝ። እና ማናችሁ? ከኛ ምንድነው የምትፈልጉት? ምንም አንፈልግም። የእናትሽን ስልክ ብቻ ስጪኝ። ለምን? ገንዘብ ከሆነ እንሰጣቸዋለን። እኛ እንልቀቁን። ገብቶሻል ማለት ነው። ስለዚህ ስልኳን ስጪኝ። 09 ሄሎ ጤና ይስጥልኝ። እያንዳንዱ እንቅስቃሴሽን የእኛ ሰዎች ስለሚከታ ተመለሽ። ለዚህ ጥፋትሽ የልጅሽ አንድ ጣት ይቆረጣል። በእናታችሁ ያላችሁትን አደርጋለሁ። የምትፈልጉትን ገንዘብ አስገባለሁ። ልጄን ምንም ነገር እንዳታደርጉብኝ እባካችሁ እባካችሁ። መልካም እንዴት ነህ? አለሁ። ስዩሜስ? ስዩሜማ ወግ ደረሰውና እኮ አልመጣም ከብሬን ጋር ማድረው ብሎ መልዕክት ልኳል።
አዘጋጅቼላቸዋለሁ። መልካም። ልክ ስንደውልልሽ ቆሻ አካባቢ ይዘሽው ትመጫለሽ። ጣይ የምንልሽ ቦታ አምጥተሽ ትጥይዋለሽ። እሺ። ሄሎ ኢንስፔክተር፣ ቆሻ አካባቢ ብለውኛል። እሺ፣ ግን ልጄ ላይ ምንም አይነት ጉዳት አይደርስባትም ማለት? መልካም። ጓደኛዬ አይዞህ ደርሰንልሃል። እሺ ዶክተር ብሩን አዘጋጅተናል። በጣም ጥሩ። ሙሉን አዘጋጃችሁ? አዎ አዎ። ስለዚህ የቪዛውን ፕሮሰስ መጀመር እንችላለን። እንደ እድል ሆኖ ኩላሊት በነፃ የሚለግሰው ሰው አግኝተናል። ዶክተር ነገ ነው የምንሄደው። ቆይ አንተ ምን ልታደርግ ነው የምትሄደው? ኩላሊት የሚሰጠው የቢ አይደለ እንዴ? አዎ ምንም ቢሆን ግን ከጎኑ መሆን አለብኝ። ማሚን ሰሞኑን አስታውቅሻለሁ ብያት ነበር። ስመጣ ይደርሳል። ሁሉም ነገር ይለይለትና እንደ አዲስ እንተዋወቃለን። ምን ነው የሚለይለት? አሁን አይገባል። ስመጣ እነግርሻለሁ። አሁን እየመሸ ስለሆነ እንሂድ። ሰላም። እሺ በሰላም ተመለሱ። አሜን። ገንዘብ ካነሳችሁ ደውለህ ንገረኝ። እማዬ ትልክላችኋለች። እሺ እሱስ ልክ ነህ። አንተስ ፍቅረኛ አለህ? አሁን ላይ የለኝም፣ ወደፊት ግን ይኖረኛል። ደግሞ በጣም ስንጋባ እሰራልካለሁ። የምንጋባ ይመስልሻል? ለምን አንጋባም ታዲያ? እኔም እወድካለሁ፣ አንተም ትወደኛለህ፣ እንጋባለን። ታዲያ ለምን አንድ ነው የሚልና ፓናረግ?
ብሌንሻ ኤቢ እንዴት ነህ? አለሁ ይመስገን። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እነሱ ደወሉ? ደህና ናቸው? አዎ ደውለዋል። ሕክምናው በሰላም ተጠናቋል። እሺ እንኳን ደስ አለህ። በቃ እንገናኛለን። ቻው። እንኳን አብሮ ደስ አለን። ቻው ብሌንሻ። በቃ ልሄድ። እየሳቁ እኮ በጣም አመሸው። እማዬ ነገር ምሳ ቀብጻቸዋለች፣ እንዳትቀሩ እሺ? ብሌኒ እውነት አንቀርም። ጣራ አክባሪ ነው። እሺ በይልን። እሺ ስሚዬ ስሚ። እባክሽን ቁልፌን መኪና ውስጥ ቆልፌበት እንዴት ብዬ ልግባ? በእናትህ እንዴት ብዬ ልክፈተው? አዎ ረስቼ ቆልፌበት እኮ ነው። የምታውቂው ቁልፍ ሰራተኛ ካለ እባክሽን ላክልኝ። እሺ። ይቅርታ ማሚ፣ ተቸግረሻል መሰለኝ። ምን ልርዳሽ? አዎ የመኪናዬን ቁልፍ ውስጥ ቆልፌበት እባክህን፣ በጣም ተቸገርኩ። መኪና ውስጥ? አዎ ውስጥ ቆልፌበት። ምን አይነት እንዴ! ታዲያ ምን ችግር አለ? እዚህ ሰፈር አንድ የማውቀው ልጅ አለ፣ ቁልፍ የሆነ የቁልፍ ሰራተኛ ማለት ነው። ልደውልለት አይደለም? እውነትህን ነው? እንደዛማ ከሆነ በእናትህ ተባበረኝ ወንድሜ። ችግር የለም። ስልኬን ቤት ትቼው ወጥቻለሁ እና ልደውልበት። ችግር የለም፣ በዚህ መደወል ትችላለህ። ሄሎ ሚኪ፣ ዴቪድ ነኝ። ዴቪድ ጀብሎ ሲጋራሽ የሚሸጠው ልጅ። አዎ ይኸውልህ፣ እዚህ አዲሱን ሰፈር ታውቀዋለህ? ከጀርባ ከኛ ሰፈር። አዎ እዛ የሆነ መኪና ተቆልፎበት ቁልፍ እነዚህ ናቸው። ተናገራ። እውነት ነው፣ ሌቦች ነበር፣ ግን ወደን አይደለም፣ ለጓደኛችን ስንል ነው። እና ያ ሁሉ ነገር ውሸት ነበር? አይደለም ብሌን፣ ዛሬ ሁሉን ነገር ላስረዳሽ ነበር። ምን መሰለሽ ብሌን፣ ዝም በል። ቤታችን ለቃችሁ ውጡ፣ ካልሆነ ውርድ ከራሴ። ወደን እኮ አይደለም ብሌን፣ አንድ ጊዜ ብቻ ላስረዳችሁ። ውጡልኝ።
እንዴት መጣሽ? ዳኒ ለማየ ሁሉንም ነገር ነግሯታል። አሁንስ ተወደኛለህ ወይስ ፊልም እስኪያልቅ ነው? ከራሴ በላይ ነው የምወድሽ። ዋው ደስ የሚል መስዋዕትነት! ጓደኛ ለጓደኛ ከከፈለ መስዋዕትነት የላቀ መስዋዕትነት።